በጣም ብዙ ነገሮችን አጥቼ አውቃለሁ። በጣም ብዙ ነገሮችን ቤተሰቦቼ፣ የምወዳቸውን ሰዎች ምናምን አጥቼ አውቃለሁ። ይሰማችኋል ማለት ትረዱኛላችሁ። ተሰምቶኝ ያውቃል ምናምን ግን ፊልሜን እንደማይታይ የሰማው ቀን የተሰማኝን ሀዘን መቼም ቢሆን ይሰማኛል ብዬ አላስብም። ምክንያቱም የሆነ ነገር ማለት የልጅነት ህልሜ ስለነበረ በጣም ነበር የለፋውበት። ምንም አይነት ምንም አይነት ገንዘብ አልተቀበልኩም፣ መቀበልም አልፈልግም። ማንም ሰው ከልክሎኝ አይደለም ገንዘብ ያልተቀበልኩበት ምክንያት ግን ስራውን ወደው ስለነበረ ከገንዘብ በፊት ስራ ያስቀደምኩትና ስራውን በጣም ነበር የምወደው። ተዋናዩን በጣም ነበር የምፈልገው ምናምንና የዛኔ ፊልሙ በጣም ነበር የሰበረኝ። ብዙ ነገሮች ነበር ያጣሁበት ምናምን። ብዙ ነገሮችን ነበር ያጣሁበት በፊልሙ ዙሪያ ምናምን እና ከዛም በኋላ የሚመጡልኝን ፊልሞች አክሰፕት ማድረግ አልቻልኩም። የገንዘብ ችግር የለብኝም እንዳልኳችሁ፣ ሰርቼ ማግኘት እችላለሁ። በፊልም ማንም አይተዳደርም። በፊልም ገንዘብ ማንም ተዳድሮ አያውቅም እና ያ ፊልም ፌል ሲያደርግብኝ በጣም ነበር ዓለም ድፍን ያለብኝ። ምክንያቱም ቲክቶክ ላይ ጠፍቼ ምናምን ክፍለ ሀገር እየሄድኩኝ ምናምን ነበር የሰራሁት ፊልም። የሆነ ዓላማ ኖሯችሁ ለዛ ብቻ ነው የምኖረው። እኔ ደግሞ ሌላ ምንም አያስደስተኝ። በቃ ዓላማዬን ለማሳካት ነበረ የምኖረው። በጣም ነበረ መስራት የምፈልገው። ልክ ይህን እንደዚህ አይነት እድል ሲሰጠኝ ያለ ሌላ ኃይሌን አሟጥጬ የሰራሁት ራሴን አደጋ ላይ እየጣልኩኝ ምናምን የሰራሁት ያንን ፊልም እና ፊልሙ ሳይወጣ ሲቀር እንዳልኳችሁ በገንዘብ ደረጃ ራሱ በጣም ነው የከሰርኩት። እንዳልኳችሁ ንብረቶችን ሽጬ ወርቄን ሽጬ ምናምን ነው ሰርቫይቭ ያደረኩት።